የጸሎታችሁ መልስ እንደቀረበ የሚያሳዩ 3 ምልክቶችን ዛሬ በዚህ ቪዲዮ አብረን እናያለን። ሰላምና ጸጋ ይብዛላችሁ ቅዱሳን እንዴት ናቸው? ብዙ ሰዎች እግዚአብሔር ፊት ጸሎት ጸልየው የጸሎታቸው መልስ ይጠባበቃሉና በእነዚህ መካከል እየጠበቃችሁ ካላችሁ ጸሎት መካከል ምናልባት ይሄንን ምልክት እያስተዋላችሁና እያያችሁ ከሆነ ጸሎታችሁ ወደናንተ እየቀረበ ነው ማለት ነው። ጸልያችሁ መልስ እየጠበቃችሁ እግዚአብሔር በየትኛው መንገድ ይመጣል በየትኛው መንገድ ይመልስልኛል ብላችሁ ተስፋ ያረጋችሁ ያላችሁ ሰዎች የጸሎታችሁ መልስ እየተመለሰ እንደሆነና መንፈስ ቅዱስ ጸሎታችሁ ወደናንተ እየቀረበ እንደሆነ እንድታውቁ የሚረዷችሁን 3 ምልክቶችን ዛሬ በዚህ ቪዲዮ አብረን እናያለን። አንደኛ ጸሎታችሁ መልስ እያገኘው እንደሆነ የምታውቁበት ወይም የምትለዩበት መንገድ የውስጥ የሆነ ፍጹም ሰላም ውስጣችሁ እጅግ በጣም ደስተኛ ነው ሰላም ነው ምክንያቱን አታውቁትም ያለ ምክንያት መደሰት ያለ ምክንያት ሐሴት ማድረግ ምናልባት እንደዚህ እየገጠማችሁ ሊሆን ይችላል አሁን ባላችሁበት ሁኔታ ማለትም ሁኔታው እንዳለ መልሳችሁን ሳትቀበሉ እግዚአብሔር ፊት የጸለያችሁትን ጸሎት ሳትቀበሉ ግን ውስጣችሁ በጣም ሐሴት ያደርጋል ነገሩ እጃችሁ እንደገባ ይሰማችኋል ያለ ማቋረጥ ታመሰግናላችሁ ያለ ማቋረጥ ትደሰታላችሁ በትንሽ በትልቁ ትስቃላችሁ ይሄን የሚያመለክታችሁ መንፈስ ቅዱስ የጸለያችሁት ጸሎት ወደናንተ እየቀረበ እንደሆነና በቅርቡ መልሶቻችሁ እጃችሁ ሊገባ እንደሆነ የምታውቁበት አንዱ ምልክት ነው ስለዚህ እንደዚህ አይነት መንፈስ በውስጣችሁ ያስተናገዳችሁ ከሆነ ደስታ ስላችሁ ከውስጥ የሆነ ደስታ እላያችሁን የሚያበራ ፊታችሁን የሚያበራ የሚያሳውቅባችሁ ሌሎች እናንተን ሲያዩ እንዲደሰቱ የሚያደርግ ዙሪያው እንዳለ ሁኔታው እንዳለ ችግሩ እንዳለ ሆኖ ግን ከዛ ሁሉ ውስጥ እንድትስቁ የሚያደርግ ሐሴት እንድታደርጉ የሚያደርግ ምንም እንዳልተፈጠረ እንዲሰማችሁ የሚያደርግ የውስጥ የሆነ ሰላም እንደዚህ አይነት ሰላም አሁን እየተሰማችሁ ከሆነ ነገራችሁ ወደናንተ እየቀረበ ነው ስለዚህ ቸል ልትሉ አይገባም ይበልጡኑ መልሳችሁ እንዲፈጥን ጸሎታችሁ እንዲፈጥን እግዚአብሔር ፊት ተክታችሁ ማመስገናችሁን እግዚአብሔር ፊት ተክታችሁ መጸለያችሁን አታቁሙ ይሄንን መንፈስ ደግሞ ልትጠብቁ ይገባል ማለትም ደስታችሁ እንዳይነጠቅባችሁ ደስታችሁ እንዳይወሰድባችሁ ደስታችሁ እንዳይጠፋባችሁ አሁን ያላችሁበትን ይሄንን የደስተኝነትን መንፈስ ልትጠብቁት ይገባል ሁለተኛው መንገድ ጸሎታችሁ መልሱ እንደቀረበ የምታውቁበት መንገድ ሁኔታዎች ከወትሮ በተለየ ከዚህ በፊት ከነበረው በተለየ ሲለዋወጡ ማየት እጅግ በጣም ከባድ ውጊያ ውስጥ ማለፍ እጅግ በጣም መከራው መባስ እጅግ በጣም ሐዘኑ መባስ ከጠበቃችሁት በላይ እንዴ እኔ ይሄን አልነበረም የጸለይኩት እኔ እንዲህ አልነበረም ያልኩት እንድትሉ ተስፋ እንድትቆርጡ ጠላት መልሶቻችሁ እጃችሁ ሊገባ እንደሆነ ስለገባው ስለተረዳ ያንን መልስ እንዳትቀበሉ እንዳትወስዱ ከወትሮ በተለየ መከራችሁ ይበዛል በሽታ ይመጣል ውጊያ ይመጣል እኔ በአገልግሎት ምራፌ እንደዚህ የገጠመኝ ሰው አለ እኔ ጸልዬ እንደዚህ ተፈትኛ አላቅም መጸለይ እስካቆም ድረስ ነው መከራና ፈተና በኔ ላይ መጣብኝ ይሄ ካለ ማስተዋል የሚመጣው ፈተና የሚመጣው ችግር የሚመጣው ሐዘን የሚመጣው የሚበረታው ውጊያ እግዚአብሔር መልሳችሁን ሊሰጣችሁ እንደሆነ ጠላት ሲያውቅ ያንን እንዳትቀበሉ ስፍራችሁን ለቃችሁ እንድትሄዱ ከስፍራችሁ ላይ እንድትነሱ አይኖቻችሁን ከእግዚአብሔር ላይ እንድታነሱ ከወትሮ በተለየ ጠላት ውጊያን ያበረታል እና ምን ብላኝ ታውቃለች መሰላችሁ አንዲት ሴት እኔ ከዚህ በኋላ እግዚአብሔር ፊት አልጸልይም ውጊያው በረታ ከዚህ በፊት ሳልጸልይ እንደዚህ ሆኜ አላቅም ሳልጸልይ እኔ ሰላም ነኝ ሳልጸልይ እኔ ምንም የሚያስቸግረኝ ነገር የለም አሁን ግን መጸለይ ሲጀምር ውጊያዬ በረታ መንፈስ ዓለም ስራ እየሰራ ነው ማለት ነው እግዚአብሔር ለእናንተ መልስ እየሰጣችሁ እየመለሳችሁ ነው ማለት ነው ስለዚህ ያንን ጠላት ሊያስጥላችሁ በቤተሰብ ይመጣል በጓደኛ ይመጣል በእናት በአባት ይመጣል ጠላት በትዳራችሁ ይመጣል በጣም በምትቀርቡት በምታውቁት በምትወዱት ሰው ይመጣል ጠላት በልጆቻችሁ ይመጣል በቃ ያን መልስ እንዳትቀበሉ እጅግ በጣም ፋይት ያደርጋችኋል እጅግ በጣም ከጠበቃችሁት በላይ ምን አድርጌ ነው ምን በድዬ ነው ምን አጥፍቼ ነው እንድትሉ እግዚአብሔር ላይ እንድታዝኑ መልሳችሁን እንዳትቀበሉ ስለደነገጠ ጠላት መንደር ላይ ድንጋጤ ስለሆነ ጠላት መንደር ላይ ሽንፈት ስለሆነ የመጨረሻ ሙከራውን ይሞክራል ጠላት እናንተን ለመጣል የመጨረሻ ሐሳቡን ይሞክራል እናንተን ተስፋ ለማስቆረጥ ጠላት
ካልነቃችሁበትና የጸሎታችሁ መልስ እየቀረበ እንደሆነ ካልተረዳችሁ ከተሸነፋችሁለት ያ የቀረበውን የጸሎት መልሳችሁን እንዳትቀበሉ ይሆናል። የገዢዎች ቁጣ በተነሳባችሁ ጊዜ ስፍራችሁን አትልቀቁ ይላል አይደል የእግዚአብሔር ቃል። የገዢዎችን ቁጣ ያበረታባችኋል። በአለቆቻችሁ በመስሪያ ቤት በእያንዳንዱ አቅጣጫ በአራቱም አቅጣጫ በእናንተ ህይወት ላይ አይታችሁ የማታውቁትን ፋይቲንግ ይከፍትባችኋል ጠላት። ስለዚህ በዛ ሁኔታ ውስጥ በፍጹም ስፍራችሁን አለመልቀቅ፣ ጸሎታችሁ እየተመለሰ እንደሆነ አስተውላችሁ ለመቀበል ራሳችሁን ማዘጋጀት አለባችሁ። እንደዚህ እየገጠማችሁ ነው? እንግዲያውስ እንኳን ደስ አላችሁ። በጣም ውጊያ ውስጥ ነው ያላችሁት፣ በጣም ከባድ ሀዘን ውስጥ ነው ያላችሁት፣ ከባድ ስብራት ውስጥ ነው ያላችሁት። እንኳን ደስ አላችሁ። እግዚአብሔር ጸሎታችሁ እየተመለሰ እንደሆነ ምልክት እያሳያችሁ ነው። ጠላት ያንን ሊነጥቃችሁ እየተዋጋችሁ ነው። እናንተ ግን አሸንፋችሁ በረከታችሁን ተጠባበቁት። ሶስተኛው የምስጋናና የደስታ መንፈስ። ያለ ልክ ማመስገን፣ ያለ ልክ መደሰት፣ ያለ ልክ ሐሴት ማድረግ፣ ሁኔታው ላይ እግዚአብሔርን ከፍ ማድረግ ያለ ልክ በቃ እግዚአብሔርን ከወትሮ በተለየ ራሳችሁን ራሱ ግራ እስኪገባችሁ ድረስ ዙሪያችሁ ያሉ ሰዎች በእናንተ ግራ እስኪጋቡ ድረስ ምን አግኝተሽ ነው? ምን አግኝተክ ነው? ምን አግኝታችሁ ነው እንደዚህ ሆናችሁት? ምን አግኝታ ነው እንደዚህ ሆነችው? ያለ ልክ ሐሴት ማድረግ፣ ጸሎት መውደድ በቃ በፊት ትጸልዩ ከነበሩት እጥፍ እንድትጸልዩ ያደርጋችኋል ይሄ መንፈስ። ምክንያቱም ጸሎታችሁ ወደናንተ እየቀረበ እንደሆነ መንፈስ ቅዱስ በዚህ መልኩ እያስረዳችሁ ነው። በፊት በቀን አንዴ የምትጸልዩ ከሆነ በቀን 2-3 እንድትጸልዩ፣ ወጣችሁ በፊት ከጓደኞቻችሁ ጋር ሻይ ቡና እያላችሁ ምንም ሴንስ አድርጋችሁ ማታቁትን መንፈስ እዛ ቦታ ላይ ቁጭ ብላችሁ ኢየሱስን ማሰብ፣ መንፈስ ዓለምን ማሰላሰል፣ የእግዚአብሔርን ቃል ማሰላሰል ትጀምራላችሁ። አብራችሁ ህብረት ባደረጋችሁበት በእናንተ ህይወት ውስጥ ግን ልዩነት ትፈጥራለች ነፍሳችሁ። ምን ሆኜ ነው እንደዚህ ጸሎት የወደድኩት? ምን ሆኜ ነው እንደዚህ መዝሙር የወደድኩት? ምን ሆኜ ነው እንደዚህ ምስጋና የወደድኩት? ራሳችሁ ጭምር ጥያቄ ትጠይቃላችሁ። ውስጥሽ ቤት ግቢ፣ ቤት ግባ፣ ጸልይ፣ አመስግን፣ ዘምር ነው የሚላችሁ። በቃ ዝም ብላችሁ ሐሴት እንድታደርጉ ነው የሚያደርጋችሁና ከወትሮ በተለየ የጸለያችሁ ከሆነ የእግዚአብሔርን ፊት ከወትሮ በተለየ እየፈለጋችሁ ከሆነ ከወትሮ በተለየ እያመሰገናችሁ ከሆነ ከዚህ በፊት የማታውቁትን የደስታ መንፈስ ሴንስ እያደረጋችሁ ከሆነ የምስጋና መንፈስ በላያችሁ ላይ እየፈሰሰ ከሆነ እርግጠኛ ነኝ ጸሎታችሁ ወደ እጆቻችሁ ሊገባ ጥቂት ጊዜያቶች ብቻ ነው የቀሩት። ስለዚህ ምንድነው ማድረግ ያለብኝ? ጸሎቴ እጄ ሊገባ ስለሆነ ጠላት እየተዋጋኝ ያለው፣ ጸሎቴ እጄ ሊገባ ስለሆነ በደስታ መንፈስ ሐሴት እያደረኩ ያለሁት፣ ጸሎቴ እጄ ሊገባ ስለሆነ ነገሮቼ የከበዱብኝ፣ አሁን ምን ማድረግ አለብኝ ታዲያ? ይሄ ጸሎት እንዲፈጥንልኝ፣ እንዲመለስልኝ፣ ፈጥኖ እጄ እንዲገባ እንዳይዘገይብኝ ምን ማድረግ አለብኝ ካላችሁበት መንፈስ አለመውጣት። ከየትኛው መንፈስ? ከደስታ መንፈስ። ምንም አይነት የሚነዋወጥ ሁኔታ ቢኖር ከዛ መንፈስ አለመውጣት፣ ራሳችሁን መጠበቅ፣ ልባችሁን መጠበቅ፣ ከምትሰሙትና ከምታዩት ነፍሳችሁን፣ ጆሮአችሁን፣ ልባችሁን፣ አእምሯችሁን መጠበቅ መቻል አለባችሁ። ልትቀበሉ እጆቻችሁን መዘርጋት። እንዴት መዘርጋት? በጸሎት መዘርጋት። እግዚአብሔር ሆይ ልትመልስልኝ እንደሆነ መንፈስ ዓለም እያስረዳኝ ነው። አሁን ነገሮቼ ወደኔ እየቀረቡ እንደሆነ መንፈስ ቅዱስ እያስተማረኝ ነው። ስለዚህ ይሄንን ተረድቻለሁ። እየጠበቅኩክ ነው፣ መልሴ ወደ እጄ ፈጥኖ ይግባ። እየጠበቅኩክ ነው፣ መልሴ ወደ ቤቴ ፈጥኖ ይምጣ ብላችሁ እግዚአብሔር ፊት እንደገና ደጋግማችሁ ይሄንን ቃል መናገር መቻል አለባችሁ። ምክንያቱም እግዚአብሔር ሊመልስላችሁ ሲል ነው። እነዚህ 3 ነገሮች ዛሬ በዚህ ጥቂት ቪዲዮ ይሄንን እንድታስተውሉ ስለፈለኩ ነው። እነዚህ 3 ነገሮች ህይወታችሁን የሚከተላችሁ የማታውቁት ደስታ፣ ምስጋና፣ ውጊያ። እነዚህ 3 ነገሮች ስራ ልትባረሩ ትችላላችሁ፣ ጤንነታችሁን ልታጡ ትችላላችሁ፣ በጣም በብዙ ልትፈተኑ ትችላላችሁ። በቃ እግዚአብሔር ትቶኛል እስክትሉ ጠላት ሊያስጨንቃችሁ ይችል ይሆናል። ግን ይሄ እናንተ ቤት ላይ ሊለቀቅ ያለ እግዚአብሔር ሊሰጣችሁ ያለ በረከት እንዳለ ጠላታችሁ ስለሚያቀና መልሳችሁ ይበልጥ በቀረበ ቁጥር የሀገሬ ሰው ምን ይላል? ሊነጋ ሲል ይጨላልማል ይላል አይደለ? ይበልጥ መልሳችሁ እጃችሁ ሊገባ እንደሆነ ጠላት ጨለማውን ያበረታል። ጨለማውን እንዳትቀበሉ፣ እንዳትወስዱ። በቃ ስለደነገጠ፣ ስለተሸነፈ፣ ረብሻ ስለሆነ ጠላታችሁ መንደር ላይ ሀዘን ስለሆነ ያበዛዋል፣ ውጊያውን ያበዛዋል፣ ህብረቱን ያበዛዋል፣ በእናንተ ላይ ጫናውን ያበዛዋል።
ስለዚህ እናንተ ደግሞ ይሄንን ነቅታችሁ የጠላታችሁን ውጊያ እየተቃወማችሁ ጠላታችሁን ድል እየነሳችሁ የመጣባችሁን ውጊያ ስራ መባረር ሊሆን ይችላል፣ ትዳራችሁ ላይ የመጣ የሆነ ችግር ሊሆን ይችላል፣ በልጆቻችሁ ላይ ሊሆን ይችላል። በአራቱም አቅጣጫ በእናንተ ላይ በተነሳባችሁ በእያንዳንዱ ጉዳዮቻችሁ ላይ ነቅታችሁ እግዚአብሔር ፊት ጸሎታችሁን መጠበቅ መቻል አለባችሁ። ለጠላቶቻችሁ መሸነፍ የለባችሁ። ለዚህ እግዚአብሔር ወደ እናንተ ሲመጣ ወይም የጸሎት መልሶቻችሁ የእናንተን በር ሊያንኳኩ ሲቀርቡ የሚታዩ 3 ምልክቶች ናቸው። ምናልባት ይሄን ቪዲዮ እየተከታተላችሁ ያላችሁ እንደዚህ አይነት ምልክት እያስተዋላችሁ ያላችሁ ሰዎች ካላችሁ ይሄንን ምልክት ነው አይቻለሁ ብላችሁ ኮሜንት ሴክሽን ላይ እንድትጽፉልኝ እፈልጋለሁ። ስለዚህ ይሄ ጸሎታችሁ እንደፈጠነ፣ ጸሎታችሁ እንደተመለሰ፣ ጸሎታችሁ እጃችሁ ሊገባ እንደሆነ የሚያሳዩ መንፈስ ዓለም ላይ ያሉ እነዚህ 3 ምልክቶች ናቸው። እነዚህን ማስተዋል መቻል አለባችሁ። ጸጋና ሰላም ይብዛላችሁ። ወዳችኋለሁ። ቪዲዮን ሼር አድርጉት። ሻሎም